እንደማያቸው ነገሮች በተለይ በጋራ ማንነት ውስጥ በአብሮነት እሴታችን ላይ መጥፎ አሻራቸውን የሚያስቀምጡ ከፍቅር ከመከባበር ከመተሳሰብ ከአብሮነት ይልቅ መገፋፋትንና አላግባብ የሆነ መጠራጠርን ለመጥፎ ነገር የሚጋብዙ ስሜቶችን ማዳበርን የሚፈጥሩ እሳቢዎች በተለያየ መልኩ ይንሸራሸራሉ። አላህ Subhanahu Wa Ta'ala እዚህ ምድር ላይ እዚህ ሀገር ላይ ሁላችን እንድንገኝ ሲፈቅድና ሲፈጥረን እንግዲህ በጋራ አብሮነት እሴት ውስጥ እንድናልፍ ሁላችንም በተለያየ ማንነታችን ውስጥ ተከባብረንና እውቅና ተሰጣጥተን እንድንኖር አንዱ ሌላውን ገፍቶ የበታች አድርጎ አንደኛው አሸናፊ ሌላኛው ተሸናፊ አንደኛው ገፊ ሌላኛው ተገፊ ሆነ እንድንኖር አይደለም። ሁላችንም በጋራ በአብሮነታችን ውስጥ አብረን እንድንኖርባት በተፈጠረችው አገር ውስጥ በመከባበር እውቅና በመሰጣጠት ብዙ አብሮ ሊያስጉዙን በሚችሉ ጉዳዮቻችን ላይ መተባበር እንደ ሀገር ሀገርን እንደ ማህበረሰብን እንደ ሰላማችን ሊያስጠብቁ በሚችሉ ጉዳዮች ላይ የጋራ ስራዎችን ልንሰራባቸው የሚገቡ ጉዳዮች አሉ። በተለይ በእምነቶች መካከል ያለ መከባበርና እውቅና መሰጣጠት ከምንም በላይ ትኩረት ሊሰጠው የቤተ እምነቶች ልዩ ትኩረት ሆኖ እነዚህን ነገር በማስረጽ ላይ ሊሰሩ ይገባቸዋል ብዬ አምናለሁ። እስልምና ከሌሎች እምነት ተከታዮች ጋር በመኖርባቸው ሂደት ውስጥ ያስቀመጠልን እሴት መርህ አለ። በክርስትና እምነት ውስጥ ያሉ ወንድሞች ወይም እህቶች ወገኖቻችን እንግዲህ በሰውነት የምንጋራው ማንነት የወገንነት የወንድማማችነት መገለጫ ያለንና የጋራ አብሮነትና የጋራ ሀገር ውስጥ ደግሞ ከዚህ ምድር አብረን ፈልቀናል። በዚህ ሂደቶች ውስጥ በሚፈጠሩ ጉዳዮቻችን ውስጥ እውቅና ተሳተን ተከባብረን እንድንኖር ይፈልጋል። እስላም ይህንን መሰረት አድርጎን ነው ቁርአን ውስጥ በትልቅ መልኩ አንስቶ በምዕራፎች ውስጥ ገልጾ አህለል ኪታብ እያለ እነዛን የመጽሐፉ ባለቤቶች እያለ በዚህ ቃል እየጠራ ለተጅደን አቅረበሁም መወደተን ለለዚነ አመኑ ቃሉ ኢና ነሳራ ይላል። እነዛ ለእናንተ ቅርብና ተወዳጅ የሆኑት እኛ ክርስቲያኖች ነን ያሉት በውስጣቸው ባህታውያን መነኮሳትና ራሳቸውን ለእምነት ያገለሉ ያላችሁ ሰዎች ለእናንተ የቀረቡ ወዳጆቻችሁ ናቸው ይላል። ወዳጅ አይገፉትም፣ ወዳጅን አያስከፉትም፣ ወዳጅን አይበድሉትም። ሰው የሚወደውን አይደለም ሰው በሰውነቱ የሰውነት ክብርን ጠብቆ ይኖራልና ይሄ መርህ ስለሆነ የሌላን መብት እንድንጋፋ የሌላን እምነት እንድነካ ሰዎች በሐሳብ ሊወያዩ ሊነጋገሩ ሐሳብ አሸናፊነት እንዲሆኑ ሊሰሩ ሁላቸውም ያላቸውን እውነትና ሐቅ በመከባበር ሌላውን ሳይገፋ ሊማማሩ ይችላሉ። ከዛ ያለፈ ግን ትንኮሳ የሌላኛውን ገደብ ማለፍ ግን እንደ ሀገር አብሮነታችንን እሴታችንን የሚገፋ በጋራ አብሮነታችን ውስጥ ጥቁር አሻራ የሚጥል ስለሆነ ያንን ልንጠብቀው ይገባል። አንድ ታሪክ አንስቼ ንግግሬን እቋጫለሁ። ብዙ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ከነጅራን ክርስቲያኖች ጋር ያነሱትን ሐሳብ አንስቻለሁኝና ዛሬ አንድ ሐሳብ ውስጤ ላይ መጣልኝን በዑመር ኢብኑ አብዱል አዚዝ ኸሊፈቱል ኻሚስ አምስተኛው ኸሊፋ ተብሎ በሚታወቁት ዑመር ኢብኑ አብዱል አዚዝ ታሪክ ውስጥ አንድ የሚገርም ታሪክ ልንገላችሁ። በሳቸው ዘመን ሶስት ባለሀብት የሆኑ ሰዎች እዛ ዑመር ኢብኑ አብዱል አዚዝ በሚያስተዳድሩበት ግዛት ውስጥ እንግዲህ የሙስሊሞች ኸሊፋ መሪ ናቸው። እሳቸው ላይ በሶስቱም አቅጣጫ መንገድ የሚያገኘው አንድ ትልቅ መስጂድ ለመገንባት ፈለጉና ፍቃድ ጠየቁ። ፍቃድ ተሰጣቸው። ትልቅ መስጂድና በጣም የሚያምር ውብ ነገር ለመስራት ፈልገው እየሰሩ በመሃል ትንሽ ቦታ ሲጠባቸው ከጎናቸው ከመስጂዱ አጠገብ አንድ ክርስትና እምነት ተከታይ የሆነ ወገን የሱ መሬት አለ፣ ክፍት መሬት ነበር። ያው ይሄ ሰው እኛ ጋር አብሮ የምንኖር በመልካም የምናስበው ሲቸገር የምንረዳው የሚያስፈልገውን የምናደርግለት ወገን ነው፣ ችግር የለም ይሉና ከሱ መሬት ትንሽ የተወሰኑ ሜትሮች ገባ ብለው መስጂዱን አስፍተው ይሰራል። ሰውየው ያያል፣ አላግባብ የሆነ ነገር እንዳለ ያውቃል። መስጊድ እየሰሩ ነው፣ ራሱ ጋር ይነጋገራል። መጨረሻ መስጂዱ በሚያምር ሁኔታ ተሰርቶ ያልቃል። ይህ ሰው ግን በደሉ ከበደው፣ ለምን እንደዚህ ተገፋው የሚል ስሜት ተሰማውና ዑመር ኢብኑ አብዱል አዚዝ ኸሊፋው ጋር ሂዶ ጠይቃቸው አሚራል ሙእሚኒን እሳቸው ጋር ለመግባት ሲጠይቅ ሐጅቡ ቀጠሮ አለ አለው። እኔ ተበድዬ ነው የመጣሁት ሲል ልንገር አለው። የተበደለ ሰው እንዲገባ አዘዙ ኸሊፋው። እንግዲህ በወቅቱ የሙስሊሞች ፕሬዝዳንት ወይም መሪ ማለት ነው። ገብቶ ነገራቸው። ዑመር ኢብኑ አብዱል አዚዝ እንደዛን የሰሩ ሰዎችን ጠሩና መስጊዱን አፍርሱ ነው ያሉት። አልቋል፣ ተሰርቶ ተጨርሷል፣ በጣም ብዙ ገንዘብ ፈሶበታል። መስጊዱን አፍርሱ ሲሏቸው እንዴት አሚረል ሙእሚኒን በጣም ብዙ ገንዘብ ያወጣንበት በዛም ብዙ የለፋንበት በጣም ትልቅ መስጊድ እኮ ነው እንዴት እናፈርሳለን ሲሏቸው በተሰረቀ መሬት ላይ መስጊድ አይሰራ አላህ አይመለክም አሏቸው። አላህ በሐላልና በተወደደ ቦታ ወይም ደግሞ ጢበጠል ቀልብ ባረፈበት ቦታ እንጂ አይደረግም ሲሉ በጣም ደነገጡ። አፍርሱ፣ መስጂዱን አፍርሳችሁ የዚህም ሰው የተበደለውን ሰው መሬት መልሱ አሏቸው። በጣም ደነገጡ። አንድ እድል ይስጡን አሏቸው። ምንድነው? በቃ ሰውየውን እንዲሸጥልን እንጠይቀው፣ አንድ ቀን ሰጣችኋለሁ። ሰውየው ተቀብሎ ከሸጠላችሁ እሱ ፈቃደኛ ከሆነ እሱን ፈቃድ ካረጋገጡ
መስጂድነቱ ይቀጥላል ካልሆነ ግን ነገ መስጂዱ ይፈርሳል ነው ያሉት ምንም ሌላ አማራጭ ሐሳብ እንኳን አላቀረቡ እሻሉ ተስማሙ ሰውየውን ሄደው ጠየቁኝ አብረን የኖርን ሰዎች ነን አንተና እኛ ብዙ ነገር አለ እስክንጨርስ ተጠብቀህ ለምን እንዲህ አደረከን ቀድመህ ብትጠይቀን እኮ እኛ ትንሽ መሬት ነው ብለን የራሳችን ወገን ነህ ብለን አስበን ነው ይሄን ያደረግነው ስንት እንክፈላ አሉት የመሬቱን ያጠቃላይ መሬቱን 3 እጥፍ ጠይቃቸው ሲል በቃ እንከፍላለን አሉት እንከፍላለን መስጂዱ ከሚፈርስብን እንከፍላለን ብለው ለሰውየው ሊከፍሉ ተስማሙ እሱ እንደተስማማ መሬቱን እንደሸጠላቸው ሊነገራቸው ዑመር ብን አብዱል አዚዝ ጋይዘው ሄዱ ተስማምቷል ሰውየውን ሸጠልን በዚህ ዋጋ ተስማማና ዑመር ብን አብዱል አዚዝ ይሄን እነሱ ምላሽ ከሰሙ በኋላ ሰውየውን አስጠሩት ተስማማህ ልትሸጥ አዎ የሸጥክላቸው በጫና ፈጥረውብህ ነው ወይስ ደግሞ ባንተ ፍቃድ ነው በፍቃዴ ነው አሁንስ የሸጥክላቸው ገንዘብ አስፈልገው ነው ገንዘብ አስፈልገው ከሆነ አንተ ተቸግረህ ማኖር እኛ በመናስተዳድረው መሬት ውስጥ አንተ ተቸግረህ ማኖር እምነታችን ስለማይፈቅድልን ገንዘቡን ይሰጣሃለው እነሱ ያቀረቡትን ጥያቄ ግን ውድቅ ማድረግ ትችላለህ አሉት አስቡት እንግዲህ መስጊድ ለማፍረስ የሱን የገንዘብ ጥያቄ ለመመለስና ለመሙላት በፍጹም አለ የምፈልገው ያቀረብኩት በመፈልገው ዋጋ ስለተስማማን ተስማምቼ ነው አላቸው ስለዚህ እንደዛ ከሆነ መስጊዱ ይቀጥላል ግዢው ይፈጽማል አላቸው ያ ዑመር ኢብኑ አብዱል አዚዝ ኸሊፋው ያላቸው ይሄ አንተ የምታረጋው ነገር እምነትህ የሚያዝህ ነው አንተ በራስህ ሐሳብ ነው ሲል እምነትህ የሚያዝህ ግዴታ ነው አሉት በዚህ ጊዜ ነበር ሰውየው ለሂዳያ ሰበብ ሆኖት በአላህ ሂዳያ ውስጥ እንዲገባ ያደረጉትና እስልምና ከዛ ያለፈ ማንነት ያለው በቤተ እምነቱ እንኳን የተከበረው የተቀደሰው ቦታን በሚሰራበት ሂደት ውስጥ የሌሎችን ክብር እንዴት እንደሚጠብቅ እንኳን አልፎ ሊሄድ ክብራቸውን ሊነካ የእምነትና የተቀደሱ ጉዳዮቻቸውን ሊያነውርና በየትኛውም አይነት መልኩ ይሄ ስሜት የሙስሊሞች የሙእሚኖች አኽላቅ ስለሆነ ይሄን ተገብረው ልንኖረው ይገባል የሚል መልእክት ነው ያለኝ አላህ ከሚጠቀሙበት ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ